ዩኤኢ ውስጥ ለምትኖሩ ሰዎች የራሳችሁ አይዲ ላላችሁና በካንስሌሽን ላይ ላላችሁ ሰዎች የዴሊቨሪ ስራ ለመስራት የምትፈልጉ ሰዎች ምንም አይነት የሂውማን ሪሶርስ ወይንም የኤጀንት ኮሚሽን ሳትከፍሉ ቀጥታ ካምፓኒ ላይ መታችሁ ስራችሁን አፕላይ ማድረግ ለምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ነው። ከኢትዮጵያ ውጭም ላላችሁ ሰዎች በኢምፕሎይመንት ቪዛ ቀጥታ ለመምጣት ለምትፈልጉ ሰዎች ኦፖርቹኒቲ አለን። ዴሊቨሪ የሚሰራው ደግሞ በሳይክል በሞተር እና በመኪና ነው። ሳይክሎቻችንን እስቲ ላሳያችሁ። ሳይክሎቻችን እነዚህን ይመስላሉ። ሳይክሊስት ዴሊቨሪ ሲባል ሙሉ ለሙሉ ሳይክል ብቻ ሳይሆን ኤሌክትሪክ ሞተር የተገጠመለት ባትሪ ያለበት እና ባትሪው ደግሞ በፉል ቻርጅ ከ20 እስከ 30 ኪሎ ሜትር ድረስ የሚወስዳችሁ የሚያግዛችሁ ኤሌክትሪክ ሞተር ስላለው ከሙቀቱ ጋር ትንሽ ሳይክል መንዳት ላይ ትንሽ አያስቸግራችሁም። ብዙ ሳይክሎች አሉን እና አፕላይ ማድረግ ፈልጉ ሰዎች ኤምሬትስ አይዲ ላላችሁ ሰዎች እና በካንስሌሽን ላላችሁ ሰዎችም እንቀበላለን። ከኢትዮጵያም አፕላይ ለማድረግ የምትፈልጉ ሰዎች ቀጥታ ዳይሬክት ከካምፓኒ ኤምፕሎይመንት ቪዛ ልከንላችሁ መምጣት የምትፈልጉ ሰዎች ዋትሳፕ ላይ አናግሩኝ። ከሲምባ ዴሊቨሪ ጋር ነው ይሄንን ስራ ኮላብ አድርገን እየሰራን ያለ ነው። አመሰግናለሁ። እወዳችኋለሁ።